ለይት ነርቀኝ ነው ሰኝ ተነሽ በቃ የኔ ልጅ ተነሽ አባዬ እባክህ አትዘንብኝ ይሄን ፈልግ አይደለም ታውቃለህ ቱቴ አለማዘን አልችልም ከልጄ ደግሞ ለጥዬ አላይሽም ምን ይደረጋል እንግዲህ ተነሽ በቃ እሺ ግን በቅርቡ እመጣለሁ እሺ ተነሽ ታቺ በቃ ቻው ባይ እሺ የበሰበሰ ዝናብ አይፈራም እንደሚባለው የአባዬን ቤት ንብረት ለመውሰድ ብዙ ተንኮልና ክፋቶች ስትሰራ የነበረችው ቲና አሁን ላይ ተስፋ የቆረጠች ይመስላል። ምክንያቱም አቅዳ ያጣችው ገንዘብና ንብረት ብቻ አይደለም፣ እቅዷን አብሯት የጀመረው የምትወደውንም ዳኒ ጭምር ነው። ለዚህም ነው በተንኮል በተጨማለቀ እጇ ባይሳካላትም የዳኒን እጮኛ ኤዱን ለመግደል የሞከረችው። በሌላ በኩል ከትሁት ልጅ እንዳለው ሰምቶ በንዴት የተቅበዘበዘ ተመስገን እንደለመደው ትሁትን በቤተሰቦቿ እያስፈራራ የራሱ ለማድረግ መሞከሩን ቀጥሏል። በድጋሚ የትሁትን እህት እንዳያዛት ነግሮ አስፈራርቶ ከቤት አስወጥቷታል። ከዛ በፊት ተመስገን ስለ ትሁት እንድታጣራለት ቲናን አንድ ወረቀት አስይዞ ወደ አባዬ ቤት ልኳት ነበር። ነገር ግን ነገሮች ባሰቡት መንገድ አልሄደላቸውም። አባዬ ያመጣችውን ወረቀት ከተመለከተ በኋላ ወረቀቱን ከየት እንዳገኘችው ይጠይቃታል። እሷም ኮራ ብላ እሱን ወደ ውስጥ ገብተን ብናወራ አይሻልም አባዬ? ምክንያቱም ከዚህ በኋላ ሁሌ እዚህ ቤት ውስጥ ስለመሆን መቼም ይሄን የመሰለ ድርጅትህን ሚስጥር የያዘ ወረቀት ይዤ ከዚህ አታባረኝም። ደጅ ባታስጠናኝ ደስ ይለኛል፣ ያለበለዚያ ለፖሊስ አሳልፌ እሰጥሃለሁ ስትለው አባዬም የፖሊሶች ስልክ በመስጠት ልተባበርሽ ቲና፣ አንቺ እኔን በዚህ ማስረጃ ማስፈራራት አትችይም፣ ምክንያቱም ቀን አልፎበታል። አንድ ወቅት ድርጅታችን በማይሰራው ስራ ይሰራል ተብሎ ተከሰን ነበር። ነገር ግን ይሄ ወረቀት ድርጅቴን እንደማይወክል በህግ አካላት ተመርምሮ ነፃ ወጥቷል። ግን ይሄ ወረቀት አንድ ነገር ያሳያል። ይሄን ወረቀት እንደ ቅርስ ቢሮ ውስጥ አስቀምጬው ነበር እና ይዘሹ መጣሽ ማለት ቢሮዬ ገብተሽ ነበር ማለት ነው። ስለዚህ አሁን አንቺ ሳትሆኚ እኔ ነኝ ፖሊስ መጥራት ያለብኝ ብሎ ሲያስፈራራት ቲናን በፍርሃት እየተርበተበተች እኔ አይደለሁም ይሄን ወረቀት የሰረኩት ተመስገን ነው ብላ ስትል አባዬም እሱን ለህግ አካል አሳልፌ እሰጠዋለሁ፣ አንቺ ግን ከፊቴ ዞር በይልኝ ብሎ በር ይዘጋባታል። በዛ ሰዓት ትሁት መንገድ ላይ ተመስገን ይዟት መሳሪያ ፊቷ ላይ ደቅኖ እያስፈራራት ነበር። ትሁትን በምሬት ግደለኝ፣ እንደውም በህይወት ኖሬ እንደዚህ ከምሰቃይ ብሞት ይሻለኛል፣ ግደለኝ ብላ በድፍረት ትጮህበታለች። ተመስገንም እንደምንም ራሱን አረጋግቶ አሁን አንቺን አልገልሽም፣ መጀመሪያ ልጄን እፈልጋለሁ። ትሁት ልጄ የት ናት? አጣርቻለሁ፣ እኔ ካንቺ ልጅ እንዳለኝ አውቃለሁ፣ አሁን ልጄ የት ናት ብሎ ሲጮህ ትሁትም አላውቅም 10 ጊዜ ልጄ አትበል፣ እኔ ካንተ ምንም አይነት ልጅ ሊኖረኝ አይችልም ስትለው ተመስገንም እያለቀስሽ ወደኔ ትመጫለሽ፣
ዋጋሽን ነው የምሰጥሽ ብሎ አስፈራርቶ ጥሏት ይሄዳል። ትሁትም ወደ ቤት ትሄዳለች። እዛ እንደደረሰችም አባዬን ታገኘውና ማውራት ይጀምራሉ። በመሃልም ትሁት አባዬን ያስደነገጠ አንድ ጥያቄ ትጠይቋለች። ከዛ ቤት መውጣት እንዳለባት። አባዬም ይሄን ሲሰማ ደንግጦ ምን እያልሽ ነው ትሁት? በጭራሽ አይሆንም ይላታል። ትሁትም አይ አባዬ እኔ ወስኛለሁ ከዚህ ቤት መውጣት አለብኝ ትለዋለች። እሱም በቃ እንደዚህ ነው ትሁት፣ ሁሉም ነገር አበቃ። ለዛ ሰውዬ ከሆነ ሽሽቱ አያዋጣም። እዚህ ሆነሽ አብረን እንጋፈጠው። እኔ እንድትሄጂ አልፈቅድም፣ ግን ውሳኔ ነው። ሄዳለሁ ካልሽ ምንም ላደርግ አልችልም። ትሁት በቃ እኔ አልፈቅድልሽም ብሎ ጥሏት ይወጣል። ከነጋታው ጠዋትም ትሁት ቤት ውስጥ ለብቻዋ ተቀምጣ እያብሰለሰለች ባለችበት ተመስገን በሩን በርግዶ ወደ ውስጥ ይገባል። ትሁትም ደንግጣ ከተቀመጠችበት ተነስታ ትቆማለች። ተመስገንም አንድ ስልክ ላገናኝሽ ይልና የእህቷን ድምጽ ያሰማታል። ቀጥሎም እሷ ምንም እንዳላደርጋት ከፈለግሽ ሚሻለውን የጠየኩሽን ብትመልሺ ነው ትሁት፣ ልጄ የት ነው ያለችው ብሎ ሲጠይቃት እህቷ በመያዟ ፍርሃት ውስጥ የገባችው ትሁት እሺ እነግርሃለሁ፣ ግን እዚህ አይሆንም፣ አባዬ ከመጣ ደስ አይለውም፣ ውጪ እነግርሃለሁ ተመስገን፣ ግን እባክህ እህቴ ምንም አታደርጋት ብላ ትማጸነዋለች። እሱም ውጪ እንደሚጠብቃት ነግሯት ይወጣል። በዛን ሰዓት ቲና አንድ ካፌ ውስጥ ተቀምጣ የተለመደውን የተንኮል ሴራዋን እያሴረች ነበር። የዛሬው ግን ከሌላው ጊዜ ለየት ይላል። ነፍሰ ገዳይ ጋር ነበር የደወለችው፣ ኤደንን በሰርጓ ዕለት ለማስገደል። ተመስገን ሰፈራቸው አካባቢ ቆሞ እየጠበቃት ትሁትም ትመጣለች። እንደደረሰችም ተመስገን ግን ትንሽ አታፍርም? እንደዛ ህይወቴን አመሰቃቅለህና ገለኸኝ ሄደ እንደተበዳይ ፊት ለፊት ቆመ ስለ ልጅ ትጠይቃለህ ስትለው ተመስገንም አሁን ስለሱ ማውራት አልፈልግም፣ ልጄ የት እንዳለች እንድትነግሪኝ ብቻ ነው የምፈልገው ብሎ ሲላት ትሁትም ልጅህ እዚህ የለችም፣ የእውነቴን ነው፣ ካላመንከኝ ማስረጃ ወረቀቶችህን አሳያለሁ፣ ለልጄ እኔም አንተም አንገባትም፣ እኔ በስቃይ እያሳደግኳት ነበር፣ ግን በቃ አንተ ስትመጣ ፈራው እንዳትወስድ አፈራው ስትለው ተመስገንም እና ከኔ ሽሽት ደግበሽ ማታገኝበት ቦታ ላክሻብ ብሎ ሲጮህባት ትሁትም አዎ እዛ ይሻላታል፣ እዛ ምንም ቢሆን ደህንነቷ የተረጋገጠ ነው፣ እህቴን ግን ልቀቃት ትለዋለች። ተመስገንም በንዴት እንዳታስቢው፣ እህትሽን እንድለቃት ከፈለግሽ ከኔ ጋር መኖር ይኖርብሻል ተናግሬያለሁ ብሎ ጥሏት ይሄዳል። ትሁትም ወደ ቤት ትሄዳለች። ከትንሽ ቆይታ በኋላም ኤዱ ትመጣና ማውራት ይጀምራሉ። ትሁትም ተመስገን እህቷን እንደያዘባትና ወደ እርሱ ጋር ልትሄድ እንደሆነ ትነግራታለች። ይህንን ስትሰማ ኤደን ማመን አልቻለችም። እንዳትሄድ ብዙ ነገር ብትላትም ግን ትሁት ለእህቷ ስትል በኤዱ ሀሳቦች አልተስማማችም። በነጋታውም ልብሶቿን አስተካክላ ወደ አባዬ ጋር ሄዳ መርቀው እንዲሸኟ ጉልበታቸው ላይ ወድቃ ስቅስቅ ብላ ታለቅሳለች። ቀጥላም እባክህ አትዘንብኝ አባዬ በቅርቡ መጣለው እሺ ስትለው እሱም ትሁት አለማዘን አልችልም፣ ከልጄ ነጥዬ እኮ አላይሽም፣ ግን በቃ ምን ይደረጋል ተነሽ ብሎ አቅፎ ይሸኟታል። በዛ ሰዓት ተመስገንና ቲና በር ላይ ሆነው የትሁትን መውጣት ሲጠባበቁ ነበር። ትሁትን ብዙ ሳትቆይ ከነዳኒና ከኤዱ ጋር አብራ ከቤት ትወጣለች። በዛን ሰዓትም ነው ተመስገን ትሁትን ተከትሎ ሲሄድ ቲና ኤዱን ለመግደል ሽጉጧን ያወጣችው። በቀጣይ ምንም ይፈጠር ይመስላችኋል? ሀሳብ አስተያየታችሁን ኮሜንት ላይ አጋሩን። ምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርሱ ላይክ እንዲሁም ሼር ማድረግ አትርሱ። ቪዲዮዎቹ ሲለቀቁም በፍጥነት እንዲደርሱ የደወል ምልክቱን መጫን አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።